ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ከነፂ ኪችን እንግዲህ ደግሞ በሌላ ቪዲዮ መጥቻለሁኝ። እዚህ ጋር ሾርባ የአትክልት ሾርባ እንሰራለን እና የግሪን ቢንስ አረንጓዴ ዋተር አለኝ። እዚህ ጋር ሾርባ እንሰራለን። እዚህ ጋር እንግዲህ ያሉኝ ግብአቶች አሳያችኋለሁኝ። ካሮት አለኝ፣ እዚህ ጋር ኮሊፍላወር አለኝ፣ አበባ ጎመን፣ እዚህ ጋር ብሮኮሊ አለኝ። ትንሽ መስላል እንጂ ወደ ውስጥ ጎርጎድ ያለ ስለሆነ ብዙ ነው። ትንሽ በዛ ይላል። ያው አመጣጥኛቸዋለሁ ሁሉንም። እዚህ ጋር ደግሞ ዝኩኒ አለኝ እና ሁሉንም በተመሳሳይ ነገር አዘጋጅቻቸዋለሁ። እዚህ ጋር እንደምታዩት እንግዲህ ግሪን ቢንስ አለኝ። ሽንኩርት ነው ላው ላይ የታሸው እና ይሄንን የመሰለ እንግዲህ ቆንጆ የአትክልት ሾርባ መስራት ፈልጋለሁኝ ከናንተ ጋር ማለት ነው። ውድ ቤተሰቦቼ ተወዱታላችሁ። እንግዲህ አዳዲሶች ስትመጡ ሰብስክራይብ እያደረጋችሁ ወደ ቻናሌ ተቀላቀሉ ላለው ሌሎቻችሁ ደግሞ እስካሁን ለምታበረታቱኝ ሁሌም በርቺ ያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ውድ ቤተሰቦቼ ጤናማ የሆነ ቀለል ያለ ሰዓት የማይፈጅ የሾርባ አሰራር ነው የምሰራላችሁ። እንግዲህ እኔ ከማቁላላት ነው የምጀምረው። ሽንኩርቱን ኦልሬዲ ከትፌ አስተካክየዋለሁኝ። ይሄው እንደምታዩት ሽንኩርቴን እንግዲህ ትንሽ ዘይት ለአመል ታህል ሾርባ ላይ ያው ዘይት ሲበዛም ያስጠላል። እንግዲህ በተለያየ መልኩ ከዚህ በፊትም የሰራኋቸው የሾርባ አይነቶች አሉ። በተለያየ መልኩ ነው የምንሰራው እና እንግዲህ ያው ደግሞ ዛሬ የምሰራውን ላካፍላችሁ ብዬ ነው። ጤናማ የሆነ ቆንጆ የሾርባ አሰራር እንሰራለን። ከመጨረሻው ድረስ አብራችሁን ቆዩ ውድ ቤተሰቦቼ። አመሰግናለሁ። እንግዲህ ሁሉንም የምጨምራቸው እንደ ቅደም ተከተላቸው ነው፣ እንደ አበሳሰላቸው ቀድሜ የትኛውን መጨመር አለብኝ የሚለውን እንግዲህ ሁሉንም አብረን እናያለን። አሁን ካሮቴን ጨምራለሁ። አሁን ካሮቱን ጨምሬያለሁ። እናንተ ያላችሁን ግብአት ያላችሁን አትክልት አይነት መጨመር ትችላላችሁ። እኔም አሁን ሌላም የምጨምራቸው አሉ አብረው። እስከ መጨረሻ ድረስ አብራችሁኝና የሾርባችንን ውጤት እናያለን ማለት ነው። አሁን ደግሞ ግሪን ቢንሴን ወይም ደግሞ አረንጓዴውን አተር ጨምሬያለሁ ማለት ነው። አሁን ባሮ ሽንኩርት ጨምራለሁ። ያው ቪዲዮ እንዳይረዝም እንግዲህ ቆረጥ እያደረግኩኝ ነው የማሳያችሁ። አሁን ባሮ ሽንኩርቴን ጨመርኩኝ። 2 ራስ ነበረኝ፣ እነሱን ከትፌ ጨመርኩኝ። ይህንን በደንብ አድርጌ አጥላለሁ። ምርጥ ሾርባ ነው የሚሰራው። በጣም ደግሞ ኮሊፍላወሬን የአበባ ጎመኔን እጨምራለሁ ማለት ነው። አሁን የአበባ ጎመኔን ጨመርኩት። ሲጨምር እንትንም አልላችሁ ያው በእጄ ነው ይዤ እየቀረጽኩ መቅረጫዬ ስታንዴ ተሰብሮብኝ ለጊዜው እንግዲህ እንዲሁ ነው የምቀርጽላችሁ። በእጄ ይዤ ነው የምቀርጸው በአንድ ጊዜ። ውሃ ትንሽ ጨምሬበታለሁ። አሁን ደግሞ እንግዲህ ምንድነው የምጨምረው? አሁን ዝኩኒን ጨምራለሁ። ድንችም አለኝ እጨምራለሁ። ያው እንግዲህ እንደምታዩት ድንቹንም ጨመርኩት፣ ዝኩኒንም ጨመርኩት። ይሄ በደንብ ውስጡ እንዳውም በደንብ ቢበስል ሾርባውን ያለደልዳል፣ ያወፍረዋል። ስለዚህ ምንም ችግር የለውም ቀድሞን ቢጨመር ለማለት ፈልጌ ነው። ነጭ ሽንኩርት ይሄው ፍሮዝን ነበረኝ እሱን ጨመርኩ። ይሄ ደግሞ ዝንጅብል ነው። ዝንጅብል እና ነጭ ሽንኩርት ደግሞ ይሄው ጨምሬያለሁ። ውሃ ግን ምን ጊዜም የፈላ ውሃ ነው መጠቀም ያለባችሁ። እንደገና እንደ አዲስ እንትን እንዳይል የፈላ ውሃ ሲሆን ጥሩ ነው። ምርጥ ሾርባ ነው የሚሆነው። ብዙን ጊዜ አሁን የሾርባ ስለምወድ እሰራለሁ በዚህ መልኩ ማለት ነው። እዚህ ጋር ደግሞ ስፔናች ቤቢ ስፔናች እና የድንብላል ቅጠል ኮሪያንደር አለኝ። ይሄን ደግሞ ድቅቅ አድርጌ ከትፌ አዘጋጃለሁ። ከዛ በፊት ግን ብሮኮሊን ጨምራለሁ። አሁን እንግዲህ እንደምታዩት ቆንጆ ሆኖ እየበሰለልኝ ነው። አሁን ብሮኮሊውን ከመጨመሬ በፊት ውሃ ጨምራለሁ፣ የምፈልገውን ያህል ማለት ነው። አሁን ውሃ የምፈልገውን ያህል ጨምሬያለሁ። ከዛ ደግሞ ጨው ሳይበዛ ሾርባ ላይ ያው ጨው ሲበዛ ጥሩ አይደለም፣ የመኮምጠጥ ባህሪ ያለው።
ለስለስ ያለ ትንሽ ጨው እንጨምርና አሁን ደግሞ ይሄ ሲፈላልኝ አረንጓዴው ብሮኮሊው ከለሩን እንዳይቀይርብኝ ነው መጨረሻ ላይ የምጨምረው። ስፒናቼና ኮሪያንደሬንም መጨረሻ ላይ ነው የምጨምረው። ምክንያቱም ግሪን ነገር አንደኛ ጤናማ ነው፣ ሁለተኛ ከለርፉል ነው፣ ምግባችንን የሚያጣፍጠዋል። እንደገና ደግሞ ለአይንም አይን ይገባል፣ ጥሩ ነው። አረንጓዴ ነገር ከምግባችን ሁሌም ባናጣ ደስ ይለኛል። እኔ አሁን ሁሌ ጎመን በተለይ ከምግቤ ላይ በፍጹም ጾምም ይሁን ፍስክም ይሁን ጎመን አላጣም። እኔም በጣም ወዳለሁኝ እና ልጆቼም ይወዳሉ። ጎመን በፍጹም እንደዚህ ቆስጣ፣ የተለያዩ ነገሮች አለ አይደል አትክልቶች፣ በፍጹም በተለይ ግሪን ነገር ባናጣ ደስ ይለኛል። አሁን ደግሞ እንግዲህ ይሄው እየፈላ ነው። ጨውን ጨምራለሁ። ልቅመሰው ላስተካክልና ደግሞ ብሮኮሊን ጨምራለሁ። ሌላው ንጽህና እንግዲህ የራሳችን ነው። አትክልቶቻችንን ምናችንን ሁላችንም ያው አጣጥበን አጸዳርተን እንደምንጨምር ተስፋ አደርጋለሁ። አረንጓዴ ነገር እንዳልኳችሁ ይኸው ልክ ገና ሲጨምር ራሱ ልውጥ ነው የሚያደርገው፣ ከለሩን እንዴት እንደሚያሳምረው ራሱ። አሁን ደግሞ ኮሪያንደሬንና ስፒናችን ጨመርኩኝ። እናንተ ያላችሁን አትክልት የምትፈልጉትን ጨምራችሁ መስራት ትችላላችሁ። ጨውም ተስተካክሏል፣ ቆንጆ ሆኗል፣ ጥሩ ሽታ አለው። ሮዝመሪን እርጥቡ ስላለኝ እሱን ለሽታው ለቃናው ጨመር አረግበታለሁ እንደዚህ። በተረፈ ወደ ገበታ ላይ ደግሞ አውጥቼ አሳያችኋለሁ። እናንተ አሁን እዚህ ጋር ዳቦም ጨመር፣ ዳቦ የምትወዱ ሾርባ ላይ ዳቦ ጣል ጣል አርጋችሁ ቆረጥ አርጋችሁ ዳቦም መጨመር ትችላላችሁ። እንዲሁም መጠጣት ትችላላችሁ እንደምትፈልጉ። አሁን ሮዝመሪኖን ይኸው እንደምታዩት ገባ አድርጌ ቴስቱን ቃናውን ከወሰደልኝ በኋላ አውጥቼዋለሁ። አሁን ደግሞ ቀረፋ የቀረፋ እንጨት አንድ ውስጡ ጣል አረግበታለሁ። ጨርሻለሁ። አሁን እንግዲህ ወደ ገበታ ላይ ደግሞ አውጥቼ ላሳያችሁ። ይሄው እንደምታዩት እንደዚህ ደርሶልኛል። ዳቦ ትንሽ ጣል አርጌበታለሁ። ዳቦ የሚፈልግ ሰው አንዱን ደግሞ ለብቻው እንደዚሁ አድርጌያለሁ። ይሄው እንግዲህ እንደምታዩት ያኛውን ትንሽ ዳቦ ጣል አርጌበታለሁ። ይሄ በዚህ መልኩ እንደዚህ ሆኖ ደርሶልኛል። በጣም ቆንጆ ጤናማ የሆነ የሾርባ አሰራር ነው። የተመጣጠነ ነው። ከተለያዩ ግብአቶች እዚህ ጋር ግብአት የፈለጋችሁትን እንደነገርኳችሁ መጨመር ትችላላችሁ። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ከነፂ ኪችን ይህን የመሰለ ቆንጆ ሾርባ ነው። ሞክሩ ትላለው። ዋው ነው በእውነት ሲጣፍጥ ብታዩት። እና ውድ ቤተሰቦቼ እንግዲህ ሁሌም ስለምታበረታቱኝ አመሰግናለሁ። መልካሙን ሁሉ ተመኘሁላችሁ። ባይ ሰላም ሁኑልኝ። እንግዲህ ቢያውኔ ዳቦውንም ባልወድም ግን አብሬ ልቅመስና እንገራችሁ። የቀረፋው ቴስት፣ የሮዝመሪኑ ቴስት፣ እንደገና ደግሞ የእንትኑ ሴለሪው የሱ ቴስት በጣም ቆንጆ ጤናማ የሆነ ምርጥ ሾርባ እራት ላይ የምትበሏት ችን ትመስላለች። እንግዲህ እናንተም ሞክሩ ላለው በጣም ይጣፍጣል። አመሰግናለሁ። ሰላም ሁኑልኝ ውድ ቤተሰቦቼ። ባይ